ይስጥልን እንደምን ሰንብታችኋል ክቡራን አድማጮቻችን እንኳን ወደ ኳስ ነጋሪ በደህና መጡ። እንግዲህ ትናንት ማታ በማያሚ ዓለም የተመለከተችው ከዚህ ወርልድ ካፕ ትልቁ ድራማ ተከስቷል። አርጀንቲና ኬፕ ቫርዴን በጣም አስቸጋሪ ትግል ካደረገች በኋላ 3-0 አሸንፋለች። ኮሎምቢያ ደግሞ ጋናን 1-0 በማሸነፍ ወደ 16ኛው ዙር አልፋለች። ዝርዝር ትንተናውን ይዘንላችሁ መጥተናል። እንግዲህ ወንበራችሁን ያዙ፣ ትንተናው ይጀምራል። በዚህ በመቀጠል ደግሞ በሶስተኛ ደረጃ የምናየው የካናዳንና የሞሮኮን ጨዋታ ዛሬ ቅዳሜ ምሽት 2 ሰዓት የሚደረገው ስለሱም የምንላችሁ ነገር ይኖራል። አብራችሁን ቆዩ። እንግዲህ በመጀመሪያ የምናየው አርጀንቲና እና ኬፕ ቫርድ ያደረጉትን ጨዋታ ነው። እሱን ትንሽ እንመልከት እስኪ። ይህ ጨዋታ 120 ደቂቃ ሙሉ የፈጀ እውነተኛ ድራማ ነበረ። ሜሲ በ29ኛው ደቂቃ ከሊሳንድሮ ማርቲኔዝ ግሩም ኳስ ተቀብሎ አርጀንቲናን አስቀደመ። ይህ የሜሲ 20ኛ የወርልድ ካፕ ግቡ ሲሆን በተከታታይ ለ8 ጨዋታዎች ግብ በማስቆጠር አዲስ ሪከርድ ሰርቷል። ነገር ግን ኬፕ ቫርዴ አልተሸነፈችም። በ59ኛው ደቂቃ ደሮይ ዱዋርቴ በጣም ቆንጆ ግብ በማስቆጠር ውጤቱን 1-1 አደረገ። ጨዋታው ወደ ተጨማሪ ጊዜም እንግዲህ ተሸጋግሮ ነበረ። ሊሳንድሮ ማርቲኔዝ በ92ኛው ደቂቃ ከተጨማሪ ጊዜ 2 ደቂቃ በኋላ አርጀንቲናን እንደገና አስቀደመ። ግን ኬፕ ቫርዴ እንደገና ተመልሳ መጣች። እንግዲህ ሲዱኒ ሉፔስ ካብራል በ103ኛ ደቂቃ ከጥሩ ርቀት በጣም ድንቅ ምት በመምታት ውጤቱን 2-0 አደረገ። ይህ ከውድድሩ ምርጥ ግቦች አንዱ ተብሎ ተገልጿል። እንግዲህ በመጨረሻም በ111ኛው ደቂቃ ሜሲ ካፈሰሰው ኮርነር ክርስቲያን ሮሜሮ በጭንቅላቱ መጥቶ ኳስ ከተከላካይ ዱኔ ቦርገስ እጅ ላይ ተመልሳ ገባች። የራስ ግብ ተብሎም እንግዲህ ተመዘገበ። እንግዲህ ቮዚኒሃ የ40 ዓመት ግብ ጠባቂ 8 አስደናቂ ማዳን በማድረግ የጨዋታው ጀግና ነበር። ግን በመጨረሻ በቂ አልነበረም። ኬፕ ቫርዴ በክብር ወጥታለች። አርጀንቲና ወደ 16ኛ ዙር አልፋ ግብጽን ትገጥማለች ማለት ነው። ወደ ሁለተኛው የጨዋታ ትንተናችን ስናልፍ እንግዲህ ኮሎምቢያ 1-0 ጋናን ያሸነፈችበት ጨዋታ እናገኛለን። ይህ ጨዋታ ከአርጀንቲና ድራማ ፈጽሞ የተለየ ነበረ። እንግዲህ ሉዊስ ሱዋሬዝ በ14ኛው ደቂቃ ግሩም ማቀበል በማድረግ ጆን አሪያስ ኳሷን ወደ መረብ ገፍቶ አስገባ። ያ ብቻ ነበር እንግዲህ የተቆጠረው ግብ በዚህ ጨዋታ። ከዚያ በኋላ ኮሎምቢያ ሙሉ ለሙሉ ጨዋታውን ተቆጣጥራለች። ጋና በ90 ደቂቃ ሙሉ አንድም ሹት አላደረገችም። ስታቲክሱ በጣም አስገራሚ ነው። ኮሎምቢያ 2.18 የግብ እድል ስታስመዘግብ ጋና ግን 0.26 ብቻ ነበራት። እንግዲህ ሉዊስ ዲያዝ ውጤቱን እንግዲህ ሊያሰፋ ትንሽ ቀርቶት ነበር። ግን ኦፍሳይድ በመባሉና ከግብ ጠባቂ ጋር ፊት ለፊት ሆኖ ባለማስቆጠሩ ውጤቱ 1-0 ብቻ ቀርቷል፣ ተሽሮበት ማለት ነው። እንግዲህ ጋና የቶማስ ፓርቴን ልምድ ቢኖራትም ኮሎምቢያን መስበር አልቻለችም። ኮሎምቢያ ወደ 16ኛው ዙር አልፋ ስዊዘርላንድን ትገጥማለች ማለት ነው። እንግዲህ ትልቁ ምስል ስናይ በትላንት 2 ጨዋታዎች እንግዲህ የተለያዩ ታሪኮች ተሰርተዋል። አንደኛው ልብ የሚያንቀጠቅጥ ድራማ ሲሆን፣ ሁለተኛው ደግሞ የተረጋጋ ቁጥጥር ነበር። እንግዲህ በኮሎምቢያና በጋና መካከል የነበረው ጨዋታ ማለት ነው። ኬፕ ቫርዴ በክብር ወደ ቤት ስትመለስ በዓለም ትልቁ መድረክ ላይ ደግሞ ስሟን በወርቅ ጽፋለች። ጋና ደግሞ ለ3ኛ ጊዜ በደቡብ አሜሪካ ቡድን እጅ ወርቃለች ማለት ነው። እንግዲህ የ32ኛው ዙር አሁን ሙሉ በሙሉ ተጠናቋል። 16ኛው ዙር ጥንድ አሁን ግልጽ ሆኗል ማለት ነው። አርጀንቲና ግብጽን ስትገጥም፣ ኮሎምቢያ ደግሞ ስዊዘርላንድን የምትገጥም ይሆናል። እንግዲህ ትላንት ማታ ትልቅ ስሜት የተሞላበት ምሽት ነበር። ሜሲ ታሪክ ሲሰራ፣ ኬፕ ቫርዴ ልቧ ሲነካ፣ ኮሎምቢያ ደግሞ በጸጥታ ስራዋን ሰርታ ስትወጣ አይተናል ማለት ነው። እንግዲህ ስለ ኬፕ ቫርዴ ጉዞ ምን ይሰማችኋል? እሱን ኮመንት ላይ ያስቀምጡልና ወደ ሶስተኛው የኳስ ዘገባችን ትንተናችን እንለፍ። እንግዲህ ዛሬ ቅዳሜ ምሽት እንደሚታወቀው 2 ሰዓት ላይ ካናዳ ከሞሮኮ ጋር የሚያደርጉት ጨዋታ ተጠባቂ ነው። እንግዲህ ይሄ የቡድኖች ጉዞ ከሂውስተን የሚካሄደው ይህ ጨዋታ ለካናዳ ታሪካዊ ነው። አስተናጋጇ ሀገር ካናዳ በደቡብ አፍሪካ ላይ 1-0 ባገኘችው ድል ለመጀመሪያ ጊዜ ወደ ወርልድ ካፕ ኖክአውት ደረጃ አልፋለች። ያ ግብ እንግዲህ የመጣው በተጨማሪ ጊዜ ውስጥ በስቴፈን
ኡስታኪዮ ነበረ። በጣም አስደናቂ ደቂቃ። ይህ ማለት ካናዳ አሁን ለመጀመሪያ ጊዜ በታሪኳ ወደ 16ኛ ዙር ገብታለች ማለት ነው። ትልቅ የስነ ልቦና ጫና ግን ደግሞ ትልቅ የተነሳሽነት ስሜት ይዛለች። ሞሮኮ በበኩሏ ልምድ ያላት ሀገር ናት። እንደምናውቀው ኔዘርላንድስን በ32ኛው ዙር በፍጹም ቅጣት ምት ካሸነፈች በኋላ ከአንድ አቻ ውጤት በኋላ ማለት ነው። ይቺ ጠንካራ የአፍሪካ ቡድን በተከታታይ ለሁለተኛ ጊዜ ወደ 16ኛው ዙር ደርሳለች። ይህ ትልቅ ስኬት ነው። በተለይ ባለፈው ወርልድ ካፕ ላይ ወደ ሴሚ ፍጻሜ ከደረሱ በኋላ የሚጠበቅ ግፊት አለ ማለት ነው። እንግዲህ ቁልፍ ተጫዋቾችና ስታቲክሶችን ስናይ ደግሞ ሞሮኮ በቅርቡ ፊፋ ደረጃ 7ኛ ስትሆን ካናዳ ግን 30ኛ ናት። ይህ የደረጃ ልዩነት ትልቅ ነው። ሆኖም ደረጃ ብቻ ጨዋታውን አይወስንም። ሞሮኮ ጠንካራ የመከላከል መስመር ያላት ሲሆን ፈጣን የመልሶ ማጥቃት ስልት ትጠቀማለች። ካናዳ ደግሞ በራሷ በሜዳ ስሜትና በወጣት ፈጣን ተጫዋቾች ትታወቃለች። ትኩረት ሊደረግበት የሚገባው ነጥብ ካናዳ በምድብ ጨዋታዎቹ ጠንካራ የመከላከል ብቃት አሳይታለች። ብዙ ግቦችም አልተቀበለችም። ሞሮኮ ግን በኖካውት ግፊት ውስጥ ቀድሞ አልፋ ታውቃለች። ይህ የስነ ልቦና ጥንካሬ ይሰጣታል ማለት ነው። እንግዲህ ትንበያ የኳስ ነጋሪ ትንበያ ነው ይሄ። ሞሮኮ በተሞክሮዋ በደረጃዋና በኖካውት ግፊት አያያዝ በጥንካሬዋ ትመረጣለች ብለን እናስባለን። ካናዳ ግን በራሷ ሜዳ ስሜትና በደጋፊዎቹ ጫና ምንም የሚያጡት ነገር ስላሌላት በአይምሯ ልትደነቅ ትችላለች። እንግዲህ ይሄ የኳስ ነጋሪ ግምት ነው። ለዛሬ ያዝንላችሁ የኳስ ፕሮግራማችን ይሄንን ይመስል ነበር። እንግዲህ ከጨዋታዎች በኋላም ደግሞ እንደተለመደው መረጃዎቹን የምናጋራችሁ ይሆናል። አብራችሁ ስለቆያችሁ እናመሰግናለን። ቸር ሰንብቱ።